እግር ሽታ ለማጥፋት የሚረዱ የቤት ውስጥ መላዎች በአብዛኛው ጊዜ ብሮሞድሮሲስ ወይም በተለምዶ የእግር ሽታ የሚባለው በሽታ የሚያመጡ ነገሮች በቀላሉ ሊታከሙ ሊወገዱ የሚችሉ ናቸው። ነገር ግን አንዳንድ ሰዎች ላይ የእግር ሽታው በቀላሉ የማይጠፋና ለረጅም ጊዜ ሊቆይ ስለሚችል የሕክምና ባለሙያ እርዳታ ያስፈልጋል። የሕክምና ባለሙያ የሽታችሁን መንስኤ ካረጋገጠ በኋላ አስፈላጊውን ሕክምና እንዲሰጥ ያደርጋል። መንስኤው ምንድነው? የእግር ንጽህናን የማይጠበቅ ከሆነ፣ ከመጠን በላይ የእግር ላብ ሲኖር፣ የእግር ፈንገስ መኖር አሊያም ባክቴሪያ፣ ለረጅም ሰዓት አየር የማያስወጣ ጫማ መጫመት፣ ካልሲ አለመቀየር፣ ጫማን አለማናፈስ፣ በእርጥብ እግር ሽፍን ጫማ ማድረግ፣ ጫማችን ከሰዎች ጋር መዋስ፣ የእግር ንጽህናን የማይጠበቅ ከሆነ፣ ከመጠን በላይ የእግር ላብ ሲኖር፣ የእግር ፈንገስ መኖር አሊያም ባክቴሪያ፣ ለረጅም ሰዓት አየር የማያስወጣ ጫማ መጫመት። መፍትሄ በሽታውን ለማጥፋት በቤት ውስጥ ማድረግ የምንችላቸው በርካታ ነገሮች አሉ። የተወሰኑትን ነው። 1. እርሾ የበዲያሻው ፓይካቢያን እርሾ ወይም ሶዲየም ባይካርቦኔት ለእግር ሽታ ፍቱን መድኃኒት ነው። በላባችን ውስጥ የሚገኘውን የኬሚካል ንጥረ ነገር በመቀየር ባክቴሪያ እንዳይበራከት ያደርጋል። ሙቅ ውሃ ውስጥ እርሾውን ከጨመርን በኋላ እግራችንን ከ15-20 ደቂቃ ውሃ ውስጥ መጨመር ለአንድ ሳምንት እንዲህ ያደረግን መቆየት አለብን። ካልሆነም ጫማ ከማድረጋችን በፊት ጫማና ካልሲያችን ውስጥ እርሾ በትንሹ ጣል ማድረግ እንችላለን። 2. ውሃማ የአሲዲክ ይዘት ስላለው ባክቴሪያዎች እንዳይራቡ ያደርጋል። የእግር ሽታን ለመከላከል ፍቱን መድኃኒት ነው። ከ15-20 ቀን እግር ላይ ማድረግ ባክቴሪያዎችን እና ፈንገስን ለማጥፋት ይጠቅማል። 3. የዝግባ እንጨት ዘይት ከፓይቻቢያይ የዝግባ እንጨት ዘይት ከሚያውድ ጠረኑ በተጨማሪ ጸረ ባክቴሪያ እና ጸረ ፈንገስ ያለው ዘይት ነው። የእግር ሽታን ለመከላከል ፍቱን መድኃኒት ነው። እሱን ወይም የኮኮናት ዘይት ተጠቅሞ የእግር ባክቴሪያ መግደል ይቻላል። ቆዳን ለማለስለስ ይረዳል። ዘይቱን በእግራችን ላይ ለተወሰኑ ደቂቃዎች ካሸን በኋላ ካልሲ አድርገን መንቀሳቀስ እንችላለን። ለአንድ ሳምንት በቀን አንዴ ማድረግ ያስፈልጋል። 4. አችቶ ሶፌባን ወይ ፓይካቢያን አችቶ አሲዲክ ይዘት ስላለው ባክቴሪያዎች እንዳይራቡ ያደርጋል። የትኛውም አይነት አችቶ ያገለግላል። 1 ግማሽ ብርጭቆ አችቶ እና 8 ብርጭቆ ሙቅ ውሃ በማቀላቀል እግራችንን ከ10-15 ደቂቃ መዘፍዘፍ በቂ ነው። በመጨረሻም የአችቶውን ጠረን ለማጥፋት እግራችንን በሳሙና መታጠብ እንችላለን። 5. ላቫንደር ዘይት ካውርክር ፓይካቢያን ላቫንደር ዘይት ጥሩ ሽታ ከመኖሩም በላይ በባክቴሪያ ገዳይነቱ ይታወቃል። በጸረ ኦክሲዳንት እና ጸረ ፈንገስ ባህሪው ይታወቃል። እግራችንን ዘይቱ ጠብ የተደረገበት ሙቅ ውሃ ውስጥ በመጨመር በሽታውን ማስወገድ እንችላለን። ከ15-20 ደቂቃ እግራችንን መዘፍዘፍ ይኖርብናል። በቀን 2 ማድረግ ያስፈልጋል። 6. ቤቢ ፓውደር ቢያቤ ፓውደር ቤቢ ፓውደር ወይንም ታልከም ፓውደር ላባችንን መቶ እግራችንን በማድረግ ከመጥፎ ጠረን ይከላከልናል። እግራችን ወይም ጫማሽን ውስጥ በትንሹ በቀን 2 ወይም 3 ጊዜ በመርጨት መጥፎ ጠረን መከላከል እንችላለን።